ሰላም ጋይስ እንዴት ናችሁ? በዛሬው ቪዲዮ ደግሞ ማስመለከታችሁ እንዴት አድርገን እዚህ ላይ እንደምትመለከቱት አይነት ቪዲዮ እንግዲህ በፒሲ ካፕከትን በመጠቀም እንዴት አድርገን እንደዚህ 3D የሆኑ ቪዲዮዎችን ክሬት እንደምናደርግ ነው ማሳያችሁ። ቀጥታ ወደ ቪዲዮ። ይህንን ለመስራት እንግዲህ የምጠቀመው አንድ ዌብሳይት አለ ኢሜጆቹን ክሬት ለማድረግ ማለት ነው። ሊንኩን ዲስክሪፕሽን ስር አስቀምጥላችኋለሁ። ቀጥታ እሱን ክሊክ በማድረግ እንግዲህ ወደዚህ መግባት ትችላላችሁ። በመጀመሪያ እንግዲህ እንደዚህ እንደምትመለከቱት ዌብሳይቱ ላይ ከገባችሁ በኋላ ኢሜጅ ጀነሬሽን የሚለውን ክሊክ ታደርጉታላችሁ። ዘን በምትፈልጉት አይነት አስፔክት ሬሽዮ ትመርጣላችሁ። እኔ ለመጀመሪያው እንግዲህ የምትመለከቱትን የሰውየውን ፓርት መስራት ስለምፈልግ በእንደዚህ አይነት መልክ 9 በ16 አደረገውና ክሬት አደርገዋለሁ። እንደዚህ ያዘጋጀሁትን ፕሮምፕት ኮፒ በማድረግ ማለት ነው። እንደምትመለከቱት እንግዲህ በእንደዚህ አይነት መልክ በጣም በሚያምርና ሪያሊስቲክ በሆነ መልኩ አምጥቶልናል። ከፈለጋችሁ እዚህ ጋር ትመጡና ዳውንሎድ ትሉታላችሁ። ያው የሚስተካከልን ፓርት ካለው ደግሞ እናንተ እንደዚህ እየመረጣችሁ ማስተካከል ትችላላችሁ። ሌላኛው ደግሞ የምፈልገው የሃውሱንና ፋርም ላይ ደግሞ እየሰራበት ያለውን ስለምፈልግ እዚህ ጋር አስፔክት ሬሽዮን እቀይረዋለሁ 16 በ9 አደርገዋለሁ። ያው ድጋሚ እንግዲህ እንደዚህ ከሞከርኩ በኋላ ያው ፐርፌክትሊ ያመጣላችሁ መጀመሪያ ላይ ፕሮምፕታችሁ እናንተ እያስተካከላችሁ ከመጣችሁ በኋላ ያመጣላችኋል። እንደምትመለከቱት ይሄንን የሚመስል ሃውስ አምጥቶልኛል። ስለፈለኩት እንግዲህ የኛውን ዳውንሎድ አደርገዋለሁ ማለት ነው። ኢሜጆቹንና የምንፈልጋቸውን አሴቶች እንግዲህ ሙሉ እንደዚህ ካዘጋጀን በኋላ እንግዲህ ወደ ካፕከት ነው የምንሄደው። ሙሉ ፕሮሰሱን ያላሳያችሁ አንድ ኢሜጅ እንዴት እንደሚሰራ ካወቃችሁ እናንተ ከቢዝነሳችሁ ጋርና እንዴት መጠቀም እንደምትፈልጉ ስላወቃችሁ ያን ክሊክ በማድረግ እንግዲህ በእንደዚህ አይነት መልኩ መጠቀም ትችላላችሁ። ቀጥታ እንግዲህ የካፕከት ፒሲያችንን እንከፍተዋለን። ክሬት ፕሮጀክት የሚለውን ክሊክ ታደርጉትና እንደዚህ በመቀጠል እንግዲህ ያዘጋጀናቸውን የራሳችንን ፕሮጀክቱን በእንደዚህ አይነት መልክ እንግዲህ እናስገባዋለን ማለት ነው። ከፈርስቱ ስንጀምር እንግዲህ መጀመሪያ ላይ የቤቱን ፓርት እንደዚህ አድ ታደርጉታላችሁ። በእናንተ እንግዲህ የተለያየ ፓርት ሊሆን ይችላል። ነገር ግን አሁን የተለያየ ዩቲዩብ እና ኢንስታግራም ላይ ዶክመንተሪ ሲሰሩ እንደነዚህ አይነት እንቅስቃሴዎችን ስለምታሳዩ አንዴ እኔ እንዴት እንደሚሰራ ካሳያችሁ ከዚህ በኋላ ያለውን በራሳችሁ ክሬት ስለምታደርጉ ያው አሁን እኔ እንዴት እንደምሰራውና ሙሉ ነገሩን አሳያችኋለሁ። ይሄንን እንደዚህ አድ ካረኩለት በኋላ እንግዲህ ያው ቪዲዮ ትንሽ ላይፍ እንዲኖረውና ኢሜጁ ብቻ እንዳይታይ እንደዚህ ያዘጋጇቸው ሳሮች አሉ። ሳሩን በመጀመሪያ እንደዚህ አዳረግበታለሁ። እንደምትመለከቱ እንግዲህ ሶስቱንም የሳሮቹን በእንደዚህ አይነት መልክ አስገብቼለታለሁ ማለት ነው። ዘም በመቀጠል እንግዲህ አሁን የምናደርገው ማች ነው የምናደርገው። እኔ አድ እዚህ ጋር ያረኳቸው ሳሮች እንግዲህ ሞር ከኢሜጁ ባክግራውንድ ካለው ጋር ስለማይመሳሰሉ ከለራቸውን የሁሉንም አንድ ላይ ማች ነው የምናደርገው ማለት ነው። እንደዚህ አጀስትመንት ላይ ከገባችሁ በኋላ እንግዲህ ሳቹሬሽን የሚለውን ነው የምትጨምሩት። እያያችሁ እንደምትመለከቱት ሳቹሬሽኑን ስጨምረው ሞር ከዚህ ከለሩ ጋር እየተመሳሰለ ይመጣል። ያው ይሄ ለኔ ኢሜጅ ነው። ነገር ግን ከእናንተ ጋር የሚሆነውንም እንደዚህ እያያችሁ እንግዲህ ማች ታደርጉታላችሁ ማለት ነው። ሁሉንም እንደዚህ እየነካችሁ እንደዚህ ካመሳሰላችሁት በኋላ ደግሞ ቀጣይ የምናደርገው ምንድነው እዚህ ጋር ሙቭመንት ነው ክሬት የምናደርገው ማለት ነው። ሳሮቹ ያው የዊንዶ ወይም ደግሞ የንፋስ ሙቭመንት ያለውን ለማስመሰል ኢፌክት ላይ እንደዚህ እንገባና እኔ ፌቨራይት ላይ ያስቀመጥኳቸው ስላሉ እናንተ እዚህ ላይ ያሉትን እንግዲህ ሰርች በማድረግ አድ ማድረግ ትችላላችሁ። የመጀመሪያው የምንጠቀመው እንግዲህ ሪፕል የሚለውን ነው። ሳሩ ላይ እንደዚህ አድ እናደርግበታለን። ደን እንግዲህ ብለር ስትሪንግዙን እና ሳይዙን ትንሽ ትቀንሱታላችሁ እንደዚህ መልሰን በምንመለከትበት ጊዜ አሁንም በደንብ እየፈጠነ ስለሆነ ሳይዝ እና ስፒዱን እንቀንሰዋለን ሞር ሪያሊስቲክ እንዲመስልልን ማለት ነው። አሁን እንደምትመለከቱት ሞር አሪፍ ነው። ሴቲንጉን እዚህ ጋር ያያችሁትን ይሄንን መጠቀም ትችላላችሁ። እናንተም እንደ ኢሜጃችሁ መጠቀም ትችላላችሁ። ሶስቱም ላይ በእንደዚህ አይነት መልክ ያው ላፍጥነውና ላስገባበት ማለት ነው። እንደዚህ ከመጀመሪያው አድርገን በምንመለከትበት ጊዜ እንደምታዩት ሞር ሪያሊስቲክ የሆነና ንፋስ የሚነፍስበት ይመስላል። እንደምትመለከቱት እንግዲህ ይሄኛውን ከጨረስን በኋላ ወደ ላይ እንደዚህ እናመጣውና ይሄኛውን ከላይ ያለውን እዚህ ጋር ክሬት ኮምፓውንድ እናደርገዋለን። አንድ ላይ ይሄኛው ሙሉ አንድ ላይ እናደርገዋለን ማለት ነው። ከዛ መቀጠል ደግሞ እቺን ወደ ላይ ከፍ እናርጋትና ትንሽ ኢሜጅ ወይም ደግሞ የገበሬውን በእንደዚህ አይነት መልክ አስገብተን የነበረውን ከዚህ ጋር ሳይዙን እኩል እናደርገዋለን። ዋይት ባክግራውንድ አድርገን ደግሞ ክሬት ስላደረግ ነው ቤዚክ ላይ ትመጡና የቪዲዮ ላይ ሪሙቭ ባክግራውንድ የሚለውን ዋይት ሲሆን እንግዲህ
ኢዝሊ ራሱ ከታውት አድርጎ እንደምትመለከቱት እንደዚህ ስለሚያወጣለን ለዛ ነው ይሄኛውን የተጠቀምኩት ማለት ነው። እንደዚህ አጀስት እናደርገዋለን ከባክግራውንዱ ጋር እያየን ማለት ነው። ሶ በምታዩት መልኩ ይህንን በሚመስል መልኩ ቪዚብል ሆኖ ይታያል ማለት ነው። ሶ አሁን ሞሽናችን አሪፍና በጣም የሚያምር ሆኖልናል። የገበሬው ፓርት ላይም እንግዲህ ክሊክ ታደርጉና ኢፌክት ላይ በመግባት ይሄኛው እዚህ ጋር ስዊንግ የምትለዋን እንደዚህ አድ እናረጋታለን። እሷንም ሳይዝ እና ስፒዱን እንደዚሁ በደንብ እንቀንሰዋለን። ዝም ብሎ ብቻ የሚታይ እንዳይሆን አሁን እንደምትመለከቱት የገበሬው ሙቭመንትም አለው ማለት ነው። ፎቶ ብቻ እንዳይመስል በእንደዚህ አይነት መልክ አድ አድርጌበታለሁ። ከዛ መቀጠል ደግሞ የምናደርገው አሁን 3D የሆነ ሙቭመንታችንን አድ ለማድረግ ሚዲያ ላይ እንገባና አድ ያደረኩት ይሄኛው ነጭ ባክግራውንድ ወይም ደግሞ ፉል የሆነ ዋይት የሆነ አለ። እሱን በእንደዚህ አይነት መልክ ከሰውየው ጀርባ ነው የምታስገቡት። እናንተም እንግዲህ ይሄኛውን አይነት ኤዲቲንግ ለሌላ ነገራችሁ ማስገባት ትችላላችሁ። ግን ዋናው አሁን እንዴት እንደሚገባ ላሳያችሁ። ትንሽ ገባ እናድርገውና እንደዚህ ነጩ ሳይዙን በእንደዚህ እናሳንሰዋለን ማለት ነው። ዘን የምንፈልግበት ቦታ ላይ እንደዚህ አጀስት ካደረግን በኋላ ክሊክ እናደርገውና ወደ ማስክ የሚለው ላይ ትገባላችሁ። ዘን አድ ማስክ ትሉትና የሬክታንግሉን ነው ክሊክ የምታደርጉት ይሄኛውን ማለት ነው። የምትፈልጉት ላይ እንደዚህ ሴት ታደርጉታላችሁ። ዘን ኮርነሩንም እንደምትመለከቱት ይሄኛውን እንደዚህ ራውንድ እናደርገዋለን። ትንሽ እንደምታዩት እኔ በምፈልገው መልኩ እንደዚህ አድሆኑልኛል ማለት ነው። ሶ ይሄኛው እንደዚህ ካስተካከለን በኋላ አሁን እንግዲህ ኪ ፍሬም የሚባለውን ነው የምንጠቀመው። ሲገባ ዝም ብሎ እንደዚህ ከሚመጣ እየታየ እንዲመጣ ለማድረግ የመጀመሪያው ቪዲዮ ላይ እንደተመለከታችሁት ያንን ለመፍጠር ደግሞ እዚህ ጋር ማስክ ሴቲንግ የሚለውን ሙሉውን ክሊክ ታደርጉታላችሁ። እዚህ ጋር ልመልሰውና ኪ ፍሬሙን እዚህ ጋር ላድርግበት እንዲጀምር የምፈልገው ከዚህ ስለሆነ ከዚህኛው ጋር ኪ ፍሬሙን እዚህ ጋር እንደዚህ ላድርገው። ወደ ኋላ ልመለስና ደግሞ ይሄን ሙሉ እንደዚህ ማድረግ ማለት ነው። ወደ ቦታው እንወስደውና እንደዚህ አድርገን ይሄን እናጠፋዋለን ማለት ነው። ሶ አሁን ስናየው እንደዚህ አይነት መልክ የመጣ ይመስላል ማለት ነው። ቀጣይ ደግሞ የምናደርገው ምንድነው? ይሄኛውን ኳሊቲውን መቀነስ ነው ማለት ነው። ወደ ታች ትወርዳላችሁ። ቤዚክ ላይ መታችሁ ብሌንድን ክሊክ ታደርጉትና ኳሊቲውን እንደዚህ እንቀንሰዋለን። ይሄንን ይመስላል። ዘንድ ደግሞ ይሄ የሚገባበት ፓርት ላይ እንግዲህ አሁን የሆነ ሪያሊስቲክ የሆነ አኒሜሽንን ክሬት ለማድረግ ይሄ ሊገባ ሲል እዚህ ጋር ሙሉ ያለውን ይሄ ከዚህ በኋላ ያለውን ብለር ለማድረግ ስለምፈልግ እንግዲህ በእንደዚህ አይነት መልክ እንዴት አድ እንደምናደርግ ነው። ይሄኛውም እንግዲህ በኤዲቲንጋችሁ የእናንተን ቪዲዮ ኖርማል ከነበረ ወደ ሃይ ወይም ደግሞ አድቫንስ ሌቭል የሚያስመስልላችሁ ወደሱ ነው የምንሄደው ማለት ነው። ብለሩን እንግዲህ አንተን አድ እንደዚህ እናደርግበታለን። ከዛ ሁለት አይነት ብለር ነው የምንጨምርበት። የመጀመሪያውን እንደዚህ ትንሽ 8 ድረስ እናደርገዋለን። ሁለተኛው ደግሞ ይሄን እዚህ ጋር አምጥታችሁ የብለራችሁ መጨረሻ ላይ ታረጉታላችሁ፣ የመጀመሪያውን ብለር ማለት ነው። ዘን ሁለተኛውንም ብለር እንደዚሁ አድ እናደርግበትና ጫፋችን አይደል ያደርግ ነው። ከዚህ በኋላ ያለውንም ይሄን ክሊክ እናደርገዋለን። ይሄ አሁን ሁለቱ ብለር ይለያያል ማለት ነው። እዚህ ጋር ፈርስት ብለሩን በምትመለከቱበት ጊዜ እዚህ ጋር ክሊክ አድርገን ይሄኛው 12 ታረጉታላችሁ። ሁለተኛው ብለርን ደግሞ እዚህ ጋር ያለውን 8 በምንመለከትበት ጊዜ ይሄንን ይመስላል ማለት ነው። ሶ እዚህ ጋር ሙሉውን ክሊክ እናደርጋቸውና ከፐርሰኑ ውጪ ያሉትን እነዚህ ኢሜጁንና ባክግራውንድ ላይ ያለውን አንድ ላይ ኮምፓውንድ ክሊፕ እናደርገዋለን። እንደምትመለከቱት ይሄኛውን እንግዲህ ኮምፓውንድ ክሊፕ ካደረግነው በኋላ ምንድነው የምናደርገው? ክሊክ እናደርገውና እንደዚህ ልክ እዚህ ጋር ሲደርስ እንደምትመለከቱት ዙሚን እንጠቀማለን ማለት ነው። ይሄኛውንም ኮምፓውንድ እናድርገውና ሁለቱንም ይሄ ከላይ ያለውን እንደምትመለከቱት ይሄኛውን በዚሁ ልክ ያለውን ኪፍሬም ክሬት እናደርጋለን። ለሁለተኛውም እንደዚሁ እንመጣና ኪፍሬማችንን የላይኛውም ላይ እንደዚህ አድ እናደርጋለን ማለት ነው።
ዘን እንደምትመለከቱት ይሄን ዙም ኢን ነው የምንጠቀመው። እዚህ ላይ 100 ነበር መርሳት የሌለባችሁ። እዚህኛው ላይ ለምትጨምሩትም እኩል ነው ማድረግ ያለባችሁ ለሁለቱም። የምንጨምረው አኒሜሽን እንግዲህ ሴም መሆን ስላለበት በእንደዚህ አይነት መልክ ይሄኛው 100 ነበር። እዚህ ጋር እንደዚህ 130 ካረኩት ይሄኛው 100 ነበር። እዚህ ጋር 130 ብለን እንጽፋለን ማለት ነው። እንደምትመለከቱት ይሄንን በሚመስል መልኩ ይታያል ማለት ነው። ሶ አሁን ሞር የሚያምርና ሪያሊስቲክ የሆነ ቪው ሰጥቶናል። ዙም ኢኑን ደግሞ ለማስተካከል ወደ ታች ትሄዱና እዚህ ጋር ሾው ቫሪያብል ስፒድ አኒሜሽን የሚለውን ክሊክ ታደርጉታላችሁ። ያው ይሄኛውን የአኒሜሽኑን እንደዚህ ክሊክ እናደርገውና ክሊክ አድርገን እዚህ ጋር ኢዚን ነው የምንለው። አሁን እየገባ ስለሆነ አኒሜሽኑን ኢዚን በሚለውን ክሊክ እናደርገዋለን ማለት ነው። ሶ አኒሜሽኑን በእንደዚህ አይነት መልክ ያስተካክልልናል ማለት ነው። ድጋሚ ሃይድ እንለውና የሁለተኛውንም ክሊክ አድርገን እንደዚሁ እዚህ ጋር ሾርት ከቶችን ብትይዙ አሪፍ ነው። አልት ፕላስ ኬ እዚህ ጋር አሁን ለእናንተ ለማሳየት ነው። ያው ክሊክ እናደርግና እንደዚህ ኢዚን የሚለውንም ለዚህኛው እናደርግለታለን። ከዛ አልት ፕላስ ኬ ማለት ነው ክሊክ አድርገን እንደዚህ መልስልናል ማለት ነው። አሁን ያው በድጋሚ በምንመለከትበት ጊዜ ይሄንን ይመስላል። ሶ እኔ ደግሞ የፈለኩት ልክ ይሄኛው እንደዚህ ሲገባ ቴክስት ደግሞ እንዲጀምር ስለምፈልግ ቴክስቱን አድ ሚለውን ክሊክ አደርገዋለሁ። እንደዚህ አመጣውና ከዚህ እስከ መጨረሻው እኩል አደርገዋለሁ። ዘን እንግዲህ ቴክስቱን እንደዚህ የምፈልገውን አድ አደርግበታለሁ ማለት ነው። እዚህ ጋር እናንተ የምትፈልጉትን የራሳችሁን አድ ማድረግ ትችላላችሁ። እንደዚህ ቦታውንም ላስተካክለው። ከለሩንም እንደዚህ ካስተካከልኩት በኋላ አኒሜሽን እንግዲህ በታይፒንግ እንዲገባ ነው የምፈልገው። ሶ ታይፕ የሚለውንም እንደዚሁ ክሊክ አደርግለትና ፍጥነቱንም እንደዚህ አደርገዋለሁ። አሁን በምንመለከትበት ጊዜ ይሄንን ይመስላል ማለት ነው። ሶ ታይፒንጋችን እናሳንሰው ከዚህ እኩል እንዲሆን፣ ወይም ደግሞ አሁን እንደዚህ እየሰራችሁ ከሆነ ይሄኛውንም ውስጡ ማስተካከል የምትፈልጉ ከሆነ ኮምፓውንድ ክሊፑንም ደብል ክሊክ እናደርገዋለን። ይሄ ዋይት ፓርት የነበረውን እንደዚህ አይነት መልክ ማስረዘም እንችላለን ማለት ነው። ማስክ ላይ እንገባለን። ይሄኛውን ነካና እኩል ካልሆነልን ወይም ደግሞ ካልመጣልን እንደዚህ አድርገን እዚህ ድረስ አርዝመን ማስገባት እንችላለን። እዛን እቺን ባክ ነው የምንለው ማለት ነው። ሶ አሁን እንደምትመለከቱት እንደዚህ ገባ። ሶ ይሄንን በሚመስል መልኩ ታየ ማለት ነው። ሶ አሁን ፉሊ በእንደዚህ አይነት መልክ ገብቶልናል ማለት ነው። በድጋሚ ደግሞ አሁንም ትንሽ ክሬት ለማድረግ ሞር ፖፕ ሆኖ እንዲወጣና እንዲታይ እዚህ ጋር የምታዩት ጽሁፉ እንዲታይልን እንግዲህ አሁንም ኪ ፍሬም አኒሜሽናችንን እንጠቀማለን ማለት ነው። እሱን የምንጠቀመው ክሊክ ታደርጉታላችሁ ከስር ባክግራውንድ የነበረውን አጀስትመንት ላይ እንገባለን። በመጀመሪያ ጽሁፉ ሳይጀምር ያለውን እዚህ ጋር መጣችሁ ወደ ላይ ትወጡና እዚህ ላይ አጀስትመንት የሚለውን ኪ ፍሬሙን ክሊክ ታደርጉታላችሁ እንደዚህ። ዘን በመቀጠል ትንሽ ጠጋ ትሉና ጽሁፉ ሊጀምር አካባቢ ሲል ድጋሚ አጀስትመንት የሚለውን እዚህ ጋር ክሊክ እናደርገዋለን። ዘን እንግዲህ ሳቹሬሽኑን እንደምታዩት ትንሽ እንደዚህ እናደርጋለን። ብራይትነሱንም እንቀንሰዋለን። ጽሁፋው እንደምታዩት እዚህ ጋር ያለው ሞር እንዲታይልን ማለት ነው። ኮንትራስቱንም እንደዛው። ሶ አሁን እንግዲህ ከለሩን ራሱ እየቀየረ ይመጣል ማለት ነው። እንደምታዩት ይሄንን ይመስል ነበር። ሶ አሁን በእንደዚህ አይነት መልክ ታይቶልናል ማለት ነው። ኢሜጁ ከለሩን ካላማራችሁ ድጋሚ ገብታችሁ እንደዚህ ማስተካከል ትችላላችሁ። ብራይትነሱንም ሁሉንም ነገር በእንደዚህ አይነት መልክ እንግዲህ እንደዚህ እየቀየራችሁ ማስተካከል ትችላላችሁ ማለት ነው። ሶ እንደዚህ ነበር። ቴክስቱ ሲመጣ ይህንን በሚመስል መልኩ ይታያል ማለት ነው። ዘን ወደ ሁለተኛው አኒሜሽን ደግሞ ስንገባ ይሄን እንደዚህ ከጨረሰ በኋላ ድጋሚ እንዳያስቸግረን ኮምፓውንድ እናድርገውና አሁን የሰራነው ሙሉ አኒሜሽን እንግዲህ ይሄንን ይመስላል። መጣ እንደዚህ ቴክስቱ ቪዚብል ሆኖ ታየ። ዘን እዚህ አካባቢ ሲደርስ እንግዲህ እንቆርጠዋለን ማለት ነው። ይሄኛውም ሾርት ከት መያዝ ነው። ኪው እና ደብሊውን በመጠቀም ማለት ነው። ደብሊው ስትነኩ ከዚህ ወደዚህ ያለውን ይቆርጥላችኋል። ኪውን ስትነኩ ደግሞ ወደ ግራ ያለውን ሙሉ ይቆርጥላችኋል ማለት ነው። ሶ
ሾርት ከት እንደዚህ መጠቀም መልመድ አለባችሁ። ዘን እንግዲህ ሁለተኛ ሚዲያችንን ድጋሚ ክሊክ እናደርጋለን። ሁለተኛው እንግዲህ እንደዚሁ አድ እናደርገዋለን። ይሄኛው ሲሰሩ ያለውን የሚያሳየው ቪዲዮ ማለት ነው። እሱንም ክሬት ለማድረግ እንደዚህ እንደምታዩት ይሄንን በሚመስል መልኩ ይታያል። ይሄኛውንም እንግዲህ ምንድነው የምናደርገው ደብል አድርገን ዲፕሊኬት ድጋሚ እናደርገዋለን። ሶ ከላይ ያለውን ሪሙቭ ባክግራውንድ ብለን ይሄኛውን እናጠፋዋለን ማለት ነው። በመቀጠል ፌቨራይት ውስጥ ልግባና ራሴ ያስቀመጥኩት የነበረው ስለነበር ነው 3D ዙም ፕሮ የሚለውን ይሄኛውን ሁለቱም ላይ አድ እናደርገዋለን። እንደምትመለከቱት እንግዲህ ፊቸሩ በእንደዚህ አይነት መልክ አሁን የሁለቱም ላይ አድ ሆኖ እንላል ማለት ነው። ሶ የታችኛውን ግን ይሄኛውን ያው ዲፕሊኬት ያደረግነው እንግዲህ ብለር አድ ለማድረግ ስለሆነ ፐርሰኑ ብቻውን ፖፕ ሆኖ እንዲታይ ስለምንፈልግ ብለርን የታችኛው ላይ አድ እናደርጋለን። እንደዚህ እንደምትመለከቱት እንግዲህ እንደዚህ ከገባ በኋላ ይሄኛውን ብለሩን ትንሽ እንጨምረዋለን በድጋሚ። ሶ አሁን እንደዚህ አይ ቲንክ ፐርፌክትሊ ነው ማለት ነው። ሶ ይሄኛው እንደዚህ ከገባልን በኋላ ይሄንን በሚመስል መልኩ ይታያል ማለት ነው። ሶ ከዚህ በኋላ ቴክስት ስለምናስገባ ይሄን ትንሽ አረዝመዋለሁ። እንደዚህ ከገባልን በኋላ እዚህ ላይ እንግዲህ ስለ ገበሬ ወይም ደግሞ ስለሰራው እርሻ የሚያወራ ታሪክ ስለሆነ እዚህ ጋር ቴክስቴንና ቴክስት የሚለውን እዚህ ጋር እንደዚህ ሊጨምርበት ከ1998 እስከ 2017 የሚለውን ቴክስት እንደዚህ ላስገባበት እዚህ ላይ ማለት ነው። ፎንቱንም እንደዚህ ነው የምቀይረው። ታይፒንግ ማስገባበታለሁ እንደዚሁ በታይፕ ራይት እንዲገባ ማለት ነው። በፈንቱን ትንሽ ልጨምረውና አሁን በዚህ ላይ እንግዲህ አብዛኛው ኤዲት ላይ ታችሁት የምታውቁ ከሆነ ፔፐር አኒሜሽን ላይ ብሉ የሆነ ስላይድ የሚገባበት አለ። እሱን ክሬት እንዴት እንደምናደርግ ነው ማሳያችሁ ማለት ነው። ሶ እሱን ክሬት ለማድረግ እንግዲህ ያዘጋጀሁት ብሉ የሆነ አለ ይሄኛውን ማለት ነው። ከስር ከቴክስቱ ስር ነው ሁሌ የምታስገቡት። እንደዚህ ስር አደርገዋለሁ። እንደዚህ ከቴክስቱ ስር ይሄኛው የቴክስቱን ከለር ልቀይረው ጥቁር መሆን ስላለበት እዚህ ጋር ጥቁር አደርገዋለሁ። ይሄኛውንም ሳይዙን በእንደዚህ አይነት መልክ አስተካክለዋለሁ ማለት ነው። እንደዚህ ልሰደውና ሙሉ የሚገባበት ፓርት ላይ ትገባላችሁ እንደዚህ ዘን አሁን እዚህ ላይ ቅድም የተጠቀምነውን ማስኪንግ ነው እዚህ ላይ የምንጠቀመው ማለት ነው። ሬክታንግልን ትመርጣላችሁ ከቴክስታችሁ ጋር የሚሄደውን እንደዚህ አድ እናደርጋለን ማለት ነው። ሶ ጽሁፉ እዚህ ላይ የሚያልቅበት አካባቢ ላይ ኪፍሬማችንን ሴት እናደርገዋለን። ወደ መጀመሪያው የምንሄድና ድጋሚ እንግዲህ ጽሁፉ ሳይጀምር ያለውን እንደዚህ እናወጣዋለን ማለት ነው። ሶ እዚህ ጋር ይሆናል እንደምትመለከቱት በእንደዚህ አይነት መልክ ይታያል ማለት ነው። ሶ አኒሜሽኑን ስንመለከተው ይሄንን ይመስላል። ቴክስቱ የሚፈጥንባችሁ ከሆነ እንግዲህ እዚህ ላይ ክሬት ያደረጋችሁትን ኪ ፍሬም እንደዚህ ታፈጥኑታላችሁ። ከቴክስቱ ከሚያልቅበት የምታዩት እዚህ ጋር ቴክስቱ የሚያልቅበት ነው። ይሄኛውን ወደዚህ ስታደርጉት እንግዲህ ይሄ ቢጫው ቀድሞ ሄድና ቴክስቱ በእንደዚህ አይነት መልክ ይሄዳል ማለት ነው። ሶ እሱን በእንደዚህ አይነት መልክ አሬንጅ ታደርጉታላችሁ። ከዛ ውጪ ደግሞ ሁለተኛው አሁን የፈለኩት ልክ እዚህ ላይ ሊገባ ሲል ቅድም እዚህ ላይ የከለር ኪፍሬም የተጠቀምኩት አሁንም እንግዲህ እዚህ ላይ የከለሩን ኪፍሬም እጠቀማለሁ ማለት ነው። ከዚህ ከመጀመሩ በፊት የስር ባክግራውንዱን አጀስትመንት ላይ ገባና ክሊክ አደርጋለሁ። ጽሁፉ ሊጀምር ሲል ያለበት ጋር ወይም ደግሞ የሚቀየርበት ጋር መጣና ክሊክ አደርገዋለሁ። ዘን ሳቹሬሽን ወደዚህ በምትወስዱ ቁጥር ሞር ብላክ እየሆነ ነው የሚመጣው። ወደዚህ ደግሞ ከለሩ ሞር ፖፕ እየሆነ ይመጣል ማለት ነው። ሶ ወደ ብላክ ልውሰደውና እንደዚህ ትንሽ እቺን ልቀንሳት። አሁን እንግዲህ ይሄንን በሚመስል መልኩ ይታያል ማለት ነው። ሶ እንደምትመለከቱት ይሄንን ይመስላል ማለት ነው። ሁለተኛ ደግሞ ድጋሚ ቴክስት አድ ማድረግበት ስላለ ይሄኛውን ዲፕሊኬት አድርጌ ወደ ላይ ክሊክ አደርገዋለሁ። ሶ ቴክስታችንም እንግዲህ እንደዚህ እንደምትመለከቱት አጀስት አድርገን አስተካክለነዋል ማለት ነው። ከዚህ በመቀጠል ቴክስታችን እንደዚህ እናስተካክለውና አኒሜሽን እሱንም አድርገን ታይፒንጉን ረዘም ያለ ስለሆነ ይሄን እናረዝመዋለን በእንደዚህ አይነት መልክ እንዲገባ ማለት ነው።
ከዛ መቀጠል ደግሞ ያው የዶክመንተሪ የሆነ ሉክ እንዲኖረው እዚህ ላይ ከባክግራውንዱ ማለት ነው ከስር ያለው ላይ የምንጨምረው ኢፌክት አለ። ወደታች ተወርዱና እዚህ ጋር ፕሪንት የምትላለች እሷን ታመጡና እዚህ ላይ አድ እናደርግበታለን ማለት ነው። እንደምትመለከቱት እንደዚህ ይገባል። እዚህ ላይ እንግዲህ ሉኩ ያው የዶክመንተሪ ሉክ እንዲመስል በእንደዚህ አይነት መልክ ይሰጠዋል ማለት ነው። ከዛ ውጪ ደግሞ የፐርሰናችንም ላይ አድ የምናደርገው ሌላ አለ። እሱ ላይም እንግዲህ ኤጅ ግሎ የሚል አለ። እሱን ክሊክ ታደርጉና እንደዚህ አድ እናደርግበታለን። በእንደዚህ አይነት መልክ ይገባል። አሁን እንደምትመለከቱ እንግዲህ ይሄንን በሚመስል መልኩ ሙሉ ወጥቶልናል። አኒሜሽናችንን በእንደዚህ አይነት መልክ ጨርሰናል ማለት ነው። ከዚህ በኋላ እንግዲህ የሚቀረን የተለያዩ የሳውንድ ዲዛይኖችን እዚህ ላይ አድ ማድረግ ነው ማለት ነው። የሳውንድ ዲዛይኑን አድ ካረኩ በኋላ ሙሉን አሳያችኋለሁ። በመጀመሪያ እንግዲህ እዚህ ላይ አውዲዮ የሚለው ላይ ትገባላችሁ። ዘን እንግዲህ ሳውንድ ኢፌክትስ በመግባት እናንተ የፈለጋችሁትን ከእናንተ ጋር የሚሄደውን አድ ታረጋላችሁ። ነገር ግን እኔ አሁን በእንደዚህ አይነት መልክ ከኔ ጋር የሚሄደውን እንግዲህ ክሊክ እያረኩ በመምረጥ አስተካክላለሁ ማለት ነው። መጀመሪያ ኢሜጃችን እንደዚህ ከጀመረ በኋላ ዙም ይሆናል። ለዙም ፓርቱ እንግዲህ ስሎ የሆነ ውሽ ነው የምጠቀመው። እንደምትሰሙት ይሄንን ይመስላል። ውሹን እንደዚህ አዳረግበታለሁ። ውሹ እንደዚህ ከገባ በኋላ ደግሞ እዚህ ላይ ቴክስት ይጀምራል። የታይፒንጉንም እንደዚህ አመጣና አዳረግበታለሁ ማለት ነው። ታይፒንጉ እንደዚህ ተጽፎ ሲያልቅ እዚህ ጋር ንም ይላል አይደለ? ሲያልቅ ከዚህ በኋላ ያለውን ስለማልፈልገው ያው የሳውንዱን ተዋለው ማለት ነው። ውሽ ገባ፣ ቴክስት ገባ፣ እንደዚህ ተጻፈ ማለት ነው። እንሄዳለን ወደ ሁለተኛውም ስንጀምር እዚህ ጋር የሚገባበትንም ሳውንድ ስሎ የሆነች ውሽ በእንደዚህ አይነት መልክ አዳረግበታለሁ ማለት ነው። እዚህ ጋር ትራንዚሽኑን ዘን እንደዚህ ከገባ በኋላ እዚህ ጋርም እንግዲህ እንደ ስላይድ የሚያደርግ ስላለ ለሱም እንግዲህ የተለያየ አይነት ውሽ እጠቀምበታለሁ። እንዲሁም ደግሞ እንደዚህ ከገባ በኋላ እንደምታዩት ታይፒንግ አለበት። እሱንም ለታይፒንጉ አሁን ከዚህ በፊት ያስገባሁትን ታይፒንጉን እንደዚህ አዳረገዋለሁ ማለት ነው። እስከዚህ ድረስ ዘን ቴክስቱ እስከሚያልቅበት ማለት ነው። ይሄኛው እንደምታዩት አኒሜሽኑ እዚህ ጋር ቴክስቱ እስከሚያልቅበት አደረግና እጨርሳለሁ ማለት ነው። ከዛ ውጪ ደግሞ አሁን የባክግራውንድ ሚውዚክ ያስፈልገናል። ባክግራውንድ ሚውዚክ ማለት ይሄኛውን ዶክመንተሪ የሚያስመስልን ወይም ደግሞ የሚያሳምረው ማለት ነው። እሱን አድ በማድረግ እንግዲህ ፋይናላይዝ አድርገን ኤክስፖርት አድርጌ ፋይናል አውትፑቱ ምን እንደሚመስል አሳያችኋለሁ ማለት ነው። ፋይናል አውትፑት እንግዲህ እንደተመለከታችሁት ይሄንን በሚመስል መልኩ ወጥቷል። ማንኛውም አይነት ጥያቄ ካላችሁ የኮሜንት ሴክሽን ላይ እኔን ማሳወቅ ትችላላችሁ። እንዲሁም እንግዲህ በቀጣይ እንድሰራላችሁ የምትፈልጉት ማንኛውም አይነት የቪዲዮ አይዲያ ካለ እሱን ኮሜንት ሴክሽን ላይ በመጻፍ እንግዲህ እሱን እሰራላችኋለሁ። ፒስ